ሰላም ውድ የጅማሮ እርን ቤተሰቦች እንዴት ናችሁ? ሰላም ናችሁ ብያለሁ። አንድ ስራ ይዤላችሁ መጥቻለሁ። ይሄም ስራ በደንብ የምትሰሩበት ከ$10 አካባቢ የምትሰሩበት ከዛም በላይ ከጠነከራችሁ የምትሰሩበት የሚገርም አፕሊኬሽን ነው። እንግዲህ እንዴት እንደምትሰሩ ምናምን አሳያችኋለሁ። ያ ትንሽ ዘጌት ብያለሁ፣ ነገር ግን ሁላችሁም ይሄን ስራ እንድትጀምሩ ፈልጋለሁ። ከስር ሊንኩ አለላችሁ፣ ዲስክሪፕሽን ቦክስ ላይ ሊንኩን አስቀምጬላችኋለሁ። እሷን ነክታችሁ ወደ ስራው መግባት ትችላላችሁ። አለበለዚያ ደግሞ ቴሌግራም ቻናላችን ላይ በመቀላቀል እንደዚህ አይነት ስራዎችን ማግኘት ትችላላችሁ ማለት ነው። ያው እዚህኛው ቻናል ላይ ትመጣላችሁ። ቀጥታ እዚህ ጋር ጅማሮ እርን ምትላለች፣ እሷን ነክታችሁ ወደ ውስጥ መግባት ትችላላችሁ ማለት ነው። ውድ የጅማሮ እርን ቤተሰቦች ፎሬክስ ትሬደርም ከሆናችሁ ይሄኛውን ቻናል እንትን ብላችሁ የኛን ጆርኒ ማየት ትችላላችሁ ማለት ነው። ለማንኛውም ወደ ስራው እንዴት እንደምትሰሩ ልግባ። ቀጥታ ወደ ቴሌግራም ቻናል ከገባችሁ ወይም ደግሞ ዲስክሪፕሽን ቦክስ ላይ ገብታችሁ እቺኛዋን ሊንክ ትነካላችሁ ማለት ነው። ዲስክሪፕሽን ቦክስ ላይ አስቀምጥላችኋል። ከዛ ዳውንሎድ ስታወርዱ እምቢ ካላችሁ ወይም ደግሞ እዚህ ካውንትሪ ላይ አይሰራም ካላችሁ የምታረጉትን ነገር ልንገራችሁ። ፕሌይ ስቶር ላይ ትሄዱና ማድረግ ያለባችሁ ነገር VPN ብላችሁ ሰርች ታረጉና VPN ታወርዳላችሁ ማለት ነው። VPN ብላችሁ ሰርች በማድረግ VPN ታወርዳላችሁ። እኔ እቺኛዋን VPN አውርጃለሁ ማለት ነው። እቺኛዋን VPN አውርጃለሁ። ስለዚህ VPN ውስጥ ገቡና VPNአችሁን ምን ታረጋላችሁ? ኮኔክት ታረጋላችሁ። ወደ ውስጥ ገቡና VPNአችሁን ምን ታረጋላችሁ? ኮኔክት ታረጉታላችሁ ማለት ነው። ኮኔክት ካረጋችሁት በኋላ ፕሌይ ስቶር እዚህ ጋር ያለውን ፕሌይ ስቶር ምን ታረጉታላችሁ? ታጠፉታላችሁ ወይም ክሊር ካች ታረጉትና ቀጥታ እዚህ ጋር ምን ምትላለች? ፕሌይ ስቶሯን ጫን ብላችሁ ከያዛችሁ በኋላ አፕ ኢንፎ ምትላለች፣ እቺ የአይ ምልክቷን እሷን አንዴ ትነኩና ወደ ውስጥ ገቡና እዚህ ጋር ስቶሬጅ የሚላለ ስቶሬጁን ክሊር ስቶሬጅ ታረጉታላችሁ ማለት ነው። ክሊር ስቶሬጅ ወይም ክሊር ዳታ የሚላለ እሱን ክሊር ካረጋችሁ በኋላ ሊንኩን ነክታችሁ ወደ ፕሌይ ስቶር መግባት ነው ማለት ነው። ቀጥታ ቴሌግራም ላይ ትገባላችሁ። ሊንኩን ትነኩና ፕሌይ ስቶር ላይ ሲገቡ ኢንስታል የሚል ይመጣላችኋል። ኢንስታል ካረጋችሁት በኋላ እዚህኛው ልክ እንደዚህ ካወረዳችሁት በኋላ ትገቡና VPNአችሁ ምን ታረጋላችሁ? ዲስኮኔክት ማድረግ አለባችሁ ግዴታ። VPN አርጋችሁ ደግሞ አፕሊኬሽኑ አይሰራም ማለት ነው። ስለዚህ ለማውረድ ብቻ ነው VPN የምትጠቀሙት። ከዛ በኋላ ትመጡና እዚህ ጋር ዲስኮኔክት ትላላችሁ ማለት ነው። እዚህ ጋር ዲስኮኔክት ትላላችሁ። ከዛ በኋላ ገብታችሁ አፕሊኬሽኑ ወደ ውስጥ ትገባላችሁ። ሲቀጥል እዚህ ጋር ዳውንሎድ ነው ብላችሁ ወደ ፕሌይ ስቶር ይወስዳችኋል። ፕሌይ ስቶር ላይ ሄዳችሁ ዳውንሎድ አድርጉት። እኔ ዳውንሎድ ስላደረኩትኝ ወደዚህ አይነት ቦታ ወስዶኛል ማለት ነው። ልክ አፕሊኬሽኑ ኦፕን ስትሉት እንደዚህ አይነት ቦታ ላይ ወስዳችኋል። እናንተ ማድረግ የሚጠበቅባችሁ ሌላ ነገር አይደለም። እዚች ጋር ጉግል የምትላለች፣ እቺን ጉግል አንዴ ስንጫን የኢሜል አካውንት ያስመርጠናል። እናንተ የምትፈልጉትን የኢሜል አካውንት ምረጡና ግቡ ማለት ነው። ከዚህ በፊት ስለገባው ያው እኔ ሎጊን አድርጎ ያስገባኛል ማለት ነው። 6000 ኮይን አለኝ ጋይስ። ጌሙ ይሄ ነው። ያን ያህል ከባድ ጌም ምናምን አይደለም ጋይስ። ያን ያህል ከባድ ጌም አይደለም። እና እንዴት እንደምንሰራ ምናምን እያንዳንዱን ነገር አሳያቸዋለሁ። ያው ይሄን እንደዚህ መገጣጠም ነው። በፊት ታውቁታላችሁ ብዬ አስባለሁ ጋይስ። እና ምንም ያን ያህል የሚከብድ ነገር የለም። እና ይሄን ነገር እንደዚህ እንድትሰሩት እፈልጋለሁ ማለት ነው። ልክ እንደዚህ ማፈራረስ ነው ጋይስ። አሁን ወደ ዋናው ሐሳብ እንመለስና ስራውን ልክ እንደሰራላችሁ ራሱ ይሰጣችኋል ማለት ነው። እዚህ ጋር እንደምታዩት 5000 ኮይን ሰጥቶኛል። ሌቭላችሁን ስታሳድጉ እያሳደጋችሁ በሚሄዱበት ጊዜ 0.5 ዶላር እየሰጣችሁ ይሄዳል ማለት ነው። ሲቀጥል ደግሞ ወደ ውስጥ በመግባት ላይቭ ላይ የምትቀመጡት ነገር አለ። እሱን ደግሞ በሌላ ቪዲዮ ወይም ደግሞ ቴሌግራም ቻናላችን ላይ በደንብ አድርጌ ነግራችኋለሁ። እንደምታዩት ይሄ የኔ እንትን ነው። እንደምታዩት ጋይስ ሌላ የምትሰሩት ነገር ምንድነው? ኢንቫይት ነው። ኢንቫይት ሰዎችን ኢንቫይት በማድረግ 3000 ኮይን ታገኛላችሁ። እና ደግሞ በኔም ሊንክ ስገቡ የምታገኙ የሚሰጣችሁ 1000 ኮይን ይሰጣችኋል መሰለኝ። ሲቀጥል ዊዝድሮ ለማድረግ ስንት ይቀረናል? $10 ይቀረናል። $10 ነው ሚኒመም ዊዝድሮ። ይቅርታ $10 ሚኒመም ዊዝድሮ አለ። ስለዚህ $10 ሚኒመም ዊዝድሮ አለ ማለት ጋይስ እዚህ ጋር እንደምታዩት 94000 ኮይን ይቀራል ዊዝድሮ ለማድረግ እያለ ነው። ስለዚህ እዚህ ጋር እንደምታዩት ደግሞ
6000 ኮይን አለኝ። 94000 ኮይን ከሰራው 100000 ኮይን $10 ይሆንና ማውጣት እችላለሁ ማለት ነው። እንግዲህ ዊዝድሮ ለማድረግ አሁን $0.6 ላይ ነኝ። ዊዝድሮ ለማድረግ ስንት ነው? $10 ግዴታ መስራት አለብኝ ማለት ነው። እና ዊዝድሮ እንዴት እንደምታደርጉ እያንዳንዱን ነገር እመለቀላችሁ ቴሌግራም ቻናል ላይ ነው ማለት ነው። ምክንያቱም ዩቲዩብ፣ ቲክቶክ ምናምን እያገዱ አስቸግረውናል። እዚህ ጋር የምታዩትን እነዚህን ኤክስቼንጅ እያደረጋችሁ መጠቀም ትችላላችሁ። እያንዳንዱን ነገር በእንደዚህ አይነት መልኩ መስራት ትችላላችሁ ማለት ነው። ሌላ የምትሰሩበት መንገድ አለ። እሱን ደግሞ በሌላ ቀን ይዤላችሁ እመጣለሁ። ቀጣይ ቪዲዮ ለቅላችኋለሁ። በዚህ ብቻ አይደለም እንዴት እንደምትሰሩ ምናምን። እስቲል እዚህ ጋር ይሄን በመገጣጠም ነው የምትሰሩት። ሌላ ተአምር የለውም። ከዚህ በፊት ያው ታውቁታላችሁ ብዬ አስባለሁ ማለት ነው። ምንም የሚከብድ ነገር የለውም ማለት ነው። እና ለማንኛውም ደህና ሁኑልኝ። የሚከብዳችሁ ነገር ካለ ቴሌግራም ላይ ገብታችሁ ኢንቦክስ ላይ ማውራት ትችላላችሁ ማለት ነው። ለማንኛውም ደህና ሁኑልኝ፣ ደህና ሰንብቱልኝ። ይመቻችሁ።